ተመሳሳይ ፊልሞች እንዳያመጡ የደወል ምልክቷን በመጫን ሰብስክራይብ ያድርጉ። ቪዲዮንም ላይክ በማድረግ ይርዱን። ወደ ታሪካችን ሲጀምር ምናልባትም በዓለም ላይ ካሉ ጡረተኞች ሁሉ እጅግ የተመቻቸ ኑሮ ያለው ሰው እሱ ሳይሆን አይቀርም። በብራዚል ሪዮ ደ ጄኔሮ የባህር ዳርቻ ላይ በቅንጡ ጀልባው ዘና ብሎ ቀኑን ያሳልፋል። ይህ ሰውዬ በአንድ ወቅት ዓለምን ያንቀጠቀጠ ቁንጮ ነፍሰ ገዳይም ነበር። ጡረታ ቢወጣም እንኳን ንቃቱ አይቀንስም። ከጀልባው ሲወጣ ሁል ጊዜ የሚስጥር የደህንነት መሳሪያዎቹንም ያነቃቃል። የዚህ ሰው ስም አርተር ይባላል። አርተር አንዳንድ ስዊዘርላንድ ውስጥም በሚገኙ ዝነኛ የቱሪስት ቦታዎች ተራራ ላይም ቁጭ ብሎ ቢራና ዳቦንም እየበላ ተፈጥሮን ማዝነቅም ይወዳል። እንደተለመደውም ገና ቁጭ እንዳለ አንዲት የምታምርና ማራኪ ሴት መጥታ ፊት ለፊቱን ተቀመጠች። ሴቲቱ ወሬ ሳታባክን አለቃዬ 3 ሰዎችን እንድትገድል ይፈልጋል ስትልም አዘዘችው። በመቀጠልም ግድያዎቹ ሁሉ እንደ ድንገተኛ አደጋ እንዲመስሉ እንደሚፈልግም ትነግረዋለች። ምክንያቱም ይሄ የአርተር ልዩ ተሰጥኦ መሆኑንም ያውቅ ስለነበር ነው። ሴቲቱ አርተርን በእጇ ያስገባችው መስሏት ነበር። ነገር ግን ባልታሰበ ሁኔታ አርተር በድንገት ስልኩን አውጥቶ ፎቶም ያነሳታል። የሴቲቱ ፊት ይቀየራል። ሽጉጥ ልታወጣ ስትሞክር አርተር በጠረጴዛው የሚያጣብቃትና ይገፋታል። ከዚያም ወደሱ የሚሮጡትን ወሮበሎችን ፊት ለፊትም ይጋፈጣቸዋል። አርተር በፍልሚያ የተካነ በመሆኑ በዙሪያው ያለውን ነገር ሁሉ እንደ መሳሪያም በመጠቀም የሬስቶራንቱን የባህር ምግብ ቡፌ ወደ ደም አፋሳሽ ፍልሚያም ይቀይረዋል። 1 ደርዘን የሚሆኑትን አፈር ድሜ ካበላቸው በኋላ ተጨማሪ ጠላቶች እየመጡ መሆኑንም በካሜራ ያያል። ፍልሚያውን መቀጠል ስላልፈለገ ዘወር ብሎ ከከፍተኛ ቦታ ላይም ቁልቁል ይዘላል። ሴቲቱ ሰዎቹን ይዛም አሳደደችው። ተራራውንም ለመውረድ በኬብል ካር መሄድም ነበረባቸውና አሳዳጆቹ ኬብል ካር ውስጥ ይገባሉ። ነገር ግን አርተርን ያጡታል። ነገር ግን ሴቲቱ ከላይ ድምፅም ትሰማለች። አርተር ካቢኔው ላይ ጥብቁም ነበር። ወደ ጣሪያውን መተኮስ ትጀምራለች። የኬብል ካር በሩንም ሰብራ ከፍታ ልትወጣም ትሞክራለች። ነገር ግን አርተር ከሷ በላይ ደፋር ነውና ከኬብል ካር ላይም ዘሎ በዚያው ሰዓት ከስሩ በሚያልፍ በፓራሹት ላይ ማረፈና በአይኗ ስር ላይም በረረ። አርተር በዚያው ምሽትም ወደ ጀልባው ሲመለስ ሰዎቹ እዚያም ደርሰውበታል። ንብረቱን ለጠላት ከመተው በሚል አንድ ቁልፍ ተጭኖ ያንን $750,000 የሚያወጣውን ጀልባውን በቦምብ እስከነ ሰዎቹም ያጋያታል። ከዛም አርተር ወደ አንድ የሚስጥር መጋዘኑም ሄዶ የድሮ የውሸት ፓስፖርቶቹንም አቃጠለና አዳዲስ ፓስፖርትና ጥሬ ገንዘብ ይዞም ይወጣል። አርተር ታይላንድ ውስጥ ወደሚገኝ ኮሊፕ ወደ ተባለ እጅግ ውብ ቦታም ይጓዛል። እዚህ ጋር ሜይ የምትባል የድሮ ጓደኛውም ትኖራለች። ሜይ ለዓመታት የአርተርን ትንሽ የእንጨት ጎጆም የምትጠብቅለትም ሰው ነበረች። አርተር በዓለም ዙሪያ የሚስጥር መደበቂያዎችም ያሉትም ሰው ነበር። ሜይ ከሄደች በኋላ ከወለሉ ስር ተቀብሮ የነበረውን የሚስጥር ሳጥን አውጥቶ የሴቲቱንም ፎቶም ሲመረምር የአለቃዋንም ማንነትም ያውቃል። ክሬን የተባለ የድሮ ጠላቱም ነበር። አርተር ራሱን ደብቆ ቢቆይም ክሬን ግን አሁንም እያደነው እንደሆነም ይገባዋል። ይህ በእንዲህ እንዳለም አንድ ቀን አንዲት ቆንጆ ሴትም ወደ ደሴቲቱ ትመጣለች። ጂና ትባላለች። በሰውነቷ ላይ የቆሰለ ምልክትም አይታ ሜይ ለጂና አዝና ሕክምናም ስታደርግላትም ትቆያለች። በዚያውም ምሽት ከጂና ጀልባ ላይ የጭቅጭቅ ድምፅም ተሰማ። ሜይ አርተርን እንዲረዳትም ትለምነዋለች። አርተር ግን ጣልቃ መግባትም ባይፈልግም የሜይን ልመና ግን እምቢ ማለትም ስለከበደውም ሊረዳትም ይሄዳል። ጀልባዋ ላይም ሲደርስ ጂና በአንድ ግዙፍ ሰው ስትደበደብም ያያል። ሰውየው አርተርን ሊፈታተነው ሞከረ። ነገር ግን አርተር በጥቂት ሰከንዶች ውስጥም ሰውየውን መሬት ላይ ያስልሰዋል። ሰውየው በሚያሳዝን ሁኔታ ጭንቅላቱ በብረት ተመቶም ይሞታል። ጂናም በዚያው ሰዓት ራሷን ትስታለች። አርተርም ለሜይ ይሰጣትና ወደ መርከቧን በመግባትም አርተር የጂናን ስልክን ሲፈልግ የራሱን ፎቶ በስልኩ ውስጥም ያገኛል። ይሄ ድንገተኛ ሳይሆን ሆን ተብሎ በእሱ ላይ የታለመ ሴራ መሆኑንም ይረዳል።
አርተርም ጀልባዋን ወደ ጥልቁ ባህር ወስዶ አቃጠላትና ጂናንም ሽጉጥ በመደቀን ፊት ለፊት ያፋጠጣትም ጀመር። እሷም ሽጉጡን ለማስጣል ብትሞክርም ልታሸንፈው እንደማትችል ስላወቀችም ጂናም ተገዳ መሆኑንም አመነች። ክሬን የተባለ የድሮ ጠላቱ ልጆቿን አግቶባትም እንደሆነም እንደላካትም ትነግረዋለችም። ክሬን አርተር ከጂና ፍቅር እንዲይዘውና ከዚያም እሷን በማገት አርተርን ለስራው እንዲጠቀምበት አቅዶ እንደሆነም ታስረዳዋለች። አርተር ይህን የጨዋታ ዘዴ ጠንቅቆ ይረዳል። ጂናም ተገዳ መሆኑን ሲያቅም ቁጣውንም ያላላል። አርተርም በጂና ውበትና ቅንነት ልቡም ተነካ። አርተር ስለ ጂናም ሲያጠና እሷም ቀላል ሰው እንዳልሆነችም አወቀ። የድሮ የልዩ ኃይል አባልም እንደነበረችም ይረዳል። በነጋታው አርተር በባህሩ ላይም አንድ የሚያጠራጥር ጀልባም ያያል። ክሬን ሰዎችን ልኮ እያሰለላቸውም ነበር። አርተርም ሁኔታውን ለማርገብ የጂናን እጅ ይዞ በደሴቱ ላይ መዘዋወርም ይጀምራል። በሜ እርዳታም ሁለቱም እየተቀራረቡም መጡ። አርተር ወጥመድ መሆኑንም ቢያውቅም በጂና ፈገግታ ግን ተሸንፏል። አርተርም ለጂና ከክሬን ጋር ድሮ በአንድ የወሮ በላ ቡድን ውስጥም አብረው ያደጉ የልጅነት ጓደኛሞችም እንደነበሩ ግን አርተር አምልጦ ክሬን ሲቀር በደረሰበት ስቃይ ምክንያት አርተርን ይጠላው እንደጀመርና ሊበቀለው እንደሚፈልግም ይነግራታል። በመጨረሻም የክሬን ሰዎች መጡና ጂናን ይዘዋትም ይወስዷታል። አርተርም ተይዞ ባንኮክ ተወሰደ። እዚያም በቦምብም ወንበር ላይም ያስቀምጡታል። ክሬን 3 ሰዎችን እንዲገድልለትም ነበር የፈለገው። ወደ እሱም በመምጣትም የተባሉትን ሰዎችም እንዲገልለትም ያዘዋል። የመጀመሪያው ኢላማ አፍሪካ ውስጥ ባለ በሻርክ በተከበበ እስር ቤት ውስጥ የሚገኝ የጦር መሳሪያ ነጋዴውንም ነበር። መረጃውንም ይሰጠዋል። ይሄ እስር ቤት በገደል አፋፍ ላይ ያለና በሻርክ በተከበበ በመሆኑ ዝም ብሎ መግባት የማይታሰብም ነበር። አርተር ግን ተልእኮውን ለመጀመር መጀመሪያ ፊቱ ላይ የውሸት ታቱም ይነቀሳል። ራሱን እንደሌላ የሚፈልግ ወንጀለኛ ማስመሰለ። ከዚያም ከሱቅ ውስጥ ሻርክ መከላከያ ቅባትም ገዛ። የሚገርመው ደግሞ ቦምቡን በድድ ውስጥም ደብቆም ያዘ። ሁሉንም ነገር አዘጋጅቶም ጨረሰ። አርተር ሆን ብሎ እንደሰከረም ሆኖ በመንገድ ላይም ረብሻም ፈጠረና በፖሊሶችም ተያዘ። ዘበኞቹ በፊቱ ላይ ባለው ታቱ ተታለው ወደ እስር ቤትም ወሰዱት። ፖሊሶቹ ሲፈትሹት የሚፈለግ ወንጀለኛም በፊቱ ላይ ባለው ታቱን አረጋገጡና ወዲያውኑ ወደዚያ አስፈሪ እስር ቤትም ወሰዱት። ዘበኞቹ በደንብ ሳይመረምሩት እሱ ነውም ብለው አሳለፉት። አርተር በብልሃትም ወደ እስር ቤትም ገባ። ላይተሩን ቢወስዱበትም ሌሎች አስፈላጊ ያልሆኑ ነገሮችንም መለሱለት። እዚያም የታለመውን የጦር መሳሪያ ነጋዴውንም ያየዋል። በብዙ ጠባቂዎችም ተከቧል። አርተር በአቅራቢያው አንድ ረጃጅም ፀጉር ያለው ሰው ሊያጠቃው ሲዘጋጅና አንድ ወፍራም ሰው በድብቅ ስለታም ቢላዋ ሲገዛም አስተዋለ። አርተር ምሳ ሰዓት ላይም ሆን ብሎ ያንን ወፍራም ሰው ገጭቶ ቢላዋውንም በስርቆትም ወሰደበት። ከሰዓት በኋላ ረጃጅም ፀጉር ያለው ሰውዬ የሰው ሰራሽ እጁን አውልቆ ውስጥ የተደበቀ ቢላዋ ወጣና ወደ ነጋዴው ተወረወረ። አርተር ግን ቀድሞ የወሰደውን ቢላዋ ወረወረና ገዳዩን ልቡ ላይ መጥቶ ጣለው። ነጋዴውም አርተርን ሕይወቱን እንዳተረፈለት ሲረዳም ተገረመና ለእራትም ጋበዘው። አርተር ግን ብዙ ሰው አልወድም በማለቱ ነጋዴው ተገርሞ ሁለቱ ብቻቸውን እራት እንዲበሉ ተስማማ። አርተርም ወደ ነጋዴው ክፍልም ይሄዳል። ነጋዴው ስለ ጀብዱ እያወራ እያለ አርተር ከበስተጀርባው መጥቶ አንቆም ይይዘዋል። ዘበኞቹ እንዳይሰሙ አፉን በጨርቅ አፍኖ ካደነዘዘውም በኋላ ነጋዴው ሁል ጊዜ የሚጠቀመውን ዱቄት ከሄሮይን ጋር ቀላቅሎ እንዲጠጣም ያደርገዋል። ነጋዴው ወዲያውኑ አረፋም ደፍቆም ይሞታል። ዘበኞቹም ሲገቡ ነጋዴው በመስገጃው ፊት ቁጭ ብሎ የሚጸልይ መስሏቸው ነበር፣ ግን ቀድሞውኑም ነፍሱ ወጥታለች። አርተር ወደ እስር ቤቱ ግቢም ይወጣል። በድዱ የደበቃትን ቦምብም ግንብ ላይ ለጠፈና በሲጋራም ለኮሳት። ከዚያም ልብሱን አውልቆ ሻርክ መከላከያውንም ቅባቱን ይቀባና ቦምቡም ሲፈነዳ ግንቡ ተናደ። አርተርም በዚያ ቀዳዳ በኩል ወደ ባህሩ ዘሎም ያመልጣል።
በሻርክ መከላከያው ምክንያት ሻርኮቹም አልነኩትም። አንድ አሳ አጥማጅ መረቡ ባዶ ሆኖ ሲገረም አርተር ከበስተጀርባው ቆሞ ይታያል። በመርከቡ ላይም እንደሆነ ጂና በሕይወት እንዳለችም ከክሬን ጋርም ያወራል። ሁለተኛውም ኢላማ ሲድኒ አውስትራሊያ ውስጥ የሚኖር የማዕድን ባለሀብትም ነበር። ይህ ሰውዬ ከ100 ፎቅ በላይ ከፍታ ባለው ሰማይ ጠቀስ ፎቅ ላይ ነው የሚኖረው። የሚገርመው ነገር የሚኖርበት ፎቅ ላይ ልክ እንደ በረንዳ ወደ ውጭ የሚወጣ የግል የመስታወት መዋኛ ገንዳም አለው። የቤቱ ግንብ 1 ሜትር ውፍረት ያለው ኮንክሪትም ሲሆን በሮቹ ደግሞ 2 ሜትር ውፍረት ያላቸው ብረቶች ናቸው። በቀጥታ ገብቶ መግደል የማይታሰብም ነበር። አርተር እንደተለመደው በብልሃት ማቀድ ጀመረ። አርተር ኦፕሬሽኑን ከመጀመሩ በፊት መኪና ውስጥም ሆኖ በከፍተኛ ጥራት በሚያሳይ ካሜራ የህንፃውን አናትና ያንን የመስታወት ገንዳ በጥንቃቄ ማጥናት ጀመረ። ገንዳው እንዴት እንደተገጠመ፣ የመስታወቱ ውፍረት ምን ያህል እንደሆነና የትኛው ቦታ ላይ ጥቃት ቢሰነዘር በቀላሉ እንደሚሰበር በካሜራው ሌንስ እየተመለከተም አሰላ። ዝግጅቱን ጨርሶ አፓርታማ ለመግዛት የፈለገ ባለሀብት መስሎም ቀረበ። አንድ የቤት ደላላ በህንፃው መካከል ያለ ቤት ስታሳየው ስልክ ልታወራም ዞር ስትልም አጋጣሚዋን ተጠቅሞ የቤቱን ቁልፍ ፎቶም ያነሳል። ከዚህም በኋላም የመዋኛ ገንዳውን ሊሰብሮ የሚችል ኬሚካልም ይቀምማልም። ከዚያም የጥገና ሰራተኛ መስሎ ህንፃ ውስጥም ገባና በሰራው ቁልፍ ወደ አፓርታማው ገባ። ከዚያም በመስኮት ወጥቶ በባዶ እጁ ፎቁ ላይ ተንጠልጥሎ መውጣት ጀመረ። ልክ ከገንዳው ስር ሲደርስ በልዩ መሳቢያዎች ተጣብቆ ወደ ገንዳው መሃል ተጠጋ። በመቀጠልም በመስታወቱ ላይ ትንሽ ቀዳዳ አድርጎ ያዘጋጀውን ኬሚካል ወደ ውስጥ መረጨው። በዚያው ቅጽበት ባለሀብቱ በገንዳ ውስጥም እየዋኘ አርተርን ከስር አየው። ነገር ግን መስታወቱ በኬሚካሉ ምክንያት ድንገት ተሰባበረ። ባለሀብቱ ለመሸሽ ሲሞክርም በከፍተኛ ኃይል የሚወርደው ውሃ ጎትቶ ይዞት ወረደ። ሰውየው ከዚያ ረጅም ከፍታ ላይ ቁልቁልም ተዘረገፈ። አርተር ግን እንደ ድመትም አምልጦ ወጣ። ሁለተኛውም ግድያ እንደተፈጸመ የክሬን ጠባቂ አርተርና ጂና በቪዲዮ ጥሪ እንዲነጋገሩም ያደርጋል። አርተር ጂና ደህና መሆኗንም ሲጠይቃት ጂና የጠባቂውን ትኩረት ማጣት ተጠቅማ በብልሃት ካሜራውን አዞረችው። ከዚያም እጇን ሆን ብላ ወደ ላይ በማንሳት በመስኮት በኩል ከበስተጀርባዋ የሚታየውን የመርከቡን መለያ ቁጥር አርተር እንዲያየውም አደረገች። ጠባቂው በጣም ዘግይቶ ነገሩን ቢረዳውም አርተር ግን መረጃውን አግኝቶት ነበር። አርተር ወዲያውኑ ሄሊኮፕተር ተከራይቶ ወደ ባህር ወደቡም በረረ። መርከቧ ቀድማ ብትወጣም ሄሊኮፕተሩን አዙሮ በባህሩ ላይ ፍለጋውንም ቀጠለ። በመጨረሻም የመርከቧን ጠላም አየው። አርተር በሙሉ ትጥቅ ወደ ባህሩም ዘለለና በድብቅ መርከቧ ላይም ተሳፈረ። እያንዳንዱን ዘበኛ በጸጥታ እያራገፈን ቢሄድም ክሬን ግን አርተር እንደሚመጣ ገምቶ ተዘጋጅቶ ነበር። ጥይት እንደ በረዶ ይዘንብበት ጀመር። ጂና ስትጮህ ሲሰማ አርተር ጭንቀቱ ጀመረ። የአንድ ጠባቂ ቦምብ ነጥቆ የሰውየውን ጥይት የማይበሳ ልብስም እንደ ጋሻ በመጠቀም ጠላቶቹን በሙሉ አጋያቸው። ነገር ግን በፍንዳታው ደንዝዞ እያለ በኤሌክትሪክ ተመቶም ይወድቃል። አርተር በክሬን ፊትም ይቀርባል። ክሬን ግን አሁንም ለሶስተኛው ግድያ ስለሚፈልገው አልገደለውም ነበር። አርተር ግን ኩራቱ አይፈቅድምና ልክ ዘበኞቹ ሊወስዱት ሲሉ መስታወት ሰብሮ ወደ ባህሩን በመዝለል ለጊዜውም ያመልጣል። ይህ በእንዲህ እንዳለ ሶስተኛው ኢላማ በቡልጋሪያ የሚኖረውና የሰሜን አሜሪካ ትልቁ የጦር መሳሪያ ነጋዴ የሆነው አዳምን ነበር። አዳም የሚኖረው እንደ ምሽግ በታጠረ ሙዚየም ውስጥ ሲሆን ሙዚየሙ ፍጹም የሆነ የደህንነት ጥበቃም አለው። ከሙዚየሙ ስር ደግሞ የባህር ሰርጓጅ መርከብም ጣቢያም አለ። ወደዚህ ምሽግ መግቢያው ብቸኛው መንገድ በጣሪያ ላይ ያለ የሄሊኮፕተር ማረፊያም ብቻ ነው። አርተር ይህ ተልዕኮ እጅግ ከባድ እንደሆነም ገባው። በጥናቱ ወቅት ደግሞ አንድ ነገርም አወቀ።
ክሬን እንዲገድላቸው የፈለጋቸው ሶስቱም ሰዎች የእሱ የንግድ ተፎካካሪዎቹ ናቸው። ክሬን ዓለምን ለመቆጣጠርም አቅዶ ነበር። አርተር ግን የራሱን ብልህ ዘዴም ቀየሰ። መጀመሪያ ወደ ሙዚየሙ አቅራቢያ ወደሚገኝ አንድ ሆስፒታልም ሄደ። በሆስፒታሉ ጣሪያ ላይ የሕክምና ሄሊኮፕተርም ቆሟል። አርተር በሩቅ ሆኖ በስናይፐር ጠመንጃ ሙዚየሙ ጣሪያ ላይ ያለውን ዘበኛ ተኮሰበት። ጥይቱ ዘበኛውን እንዲገለው ሳይሆን መቀመጫው ላይ ነው የመታው። ይህም የሆነው ዘበኛው የሕክምና እርዳታ እንዲፈልግ ለማድረግም ነበር። እንዳሰበው ሙዚየሙ ለሆስፒታሉ የአደጋ ጥሪ ማስተላለፈ። የሕክምና ሄሊኮፕተሩ ተነስቶ ወደ ሙዚየሙ ሲሄድ አርተር በድብቅ ውስጥ ተሸሽጓል። ሄሊኮፕተሩ ሙዚየሙ ጣሪያ ላይ ሲያርፍ ሁሉም ሰው በቆሰለው ጥበቃ ላይ ተጠምዶም እያለ አርተር በጸጥታ ወርዶ ወደ ውስጥም ይገባል። አርተር ሆን ብሎ የደህንነት ማንቂያውንም እንዲጮህ አደረገ። አዳም ደንግጦ ወደ ሚስጥር ክፍል እንዲገባም ለማድረግም ነበር። አዳም የብረት በሩን ዘግቶ ወደ ሚስጥር ክፍሉ ሲገባ አርተር ቀድሞ እዚያው ቁጭ ብሎ የሚጠብቀው ነበር። አዳም ልክ ሲያየው በድንጋጤ ቢንቀጠቀጥም አርተር ግን ሊገድለው ሳይሆን ስምምነት ለማድረግ እንደመጣም ነገረው። ክሬን ሊገድላቸው የፈለጋቸው ሶስቱም ሰዎች ተፎካካሪዎቹ እንደሆኑና አዳም የመጨረሻው ኢላማ እንደሆነም ገለጸለት። እሱም ካልገደልኩ ክሬን ሌላ ገዳይ መላኩ አይቀርም ሲልም ያስጠነቅቀዋል። ስለዚህ እኔና አንተ ተባብረን የሞትክ እናስመስልም ይለዋል። አዳም ሌላ አማራጭ ስለሌለውም ይስማማል። በነጋታው ጠዋት ድራማውም ይጀመራል። አዳም ብቻውን ወደ ውጭ ወጥቶ በድልድዩ ላይ መሄድም ጀመረ። አርተር በሩቅ ሆኖ ስናይፐር ጠመንጃውንም አነጣጠረ። ክሬን በቪዲዮ ጥሪ በቀጥታ ስርጭት ሁኔታውንም እየተከታተለም ነበር። አርተር ድልድዩ ላይ ቀድሞ ያጠመደውን ፈንጂ ያፈነደዋል። ድልድዩ ሲገነጠል አዳም ቁልቁል ወደ ባህሩም ወደቀ። ነገር ግን እውነቱ ሌላ ነበር። አርተር አዳም ከመውደቁ በፊት በድብቅ የመተንፈሻ መሳሪያና ውሃ ውስጥ የማይሰምጥ ልብስ አዘጋጅቶለትም ነበር። አርተርም ሄዶ በሰላም አወጣውና ወደ ሚስጥር ቦታውም ወሰደው። ክሬንም ተታለለ። ክሬን አዳም እንደሞተ አምኖ በደስታም ፈገግም ይላል። ክሬን አዳም የሞተ መስሎት የባህር ሰርጓጅ መርከብ ጣቢያውንም ሊረከብ ሰዎቹንም ይልካል። አርተር ግን ቀድሞ ቦታውን አጥንቶ የሞት ወጥመድም ዘርግቶባቸውም ነበር። ጋርዶቹ በቡድን ሆነው ወደ ጣቢያውም ሲገቡ አርተር መጀመሪያ ድምፅ አልባ መሳሪያውን ተጠቅሞ በሩቅ ያሉትን ዘበኞች አንድ ባንድ አራገፋቸው። የክሬን ጋርዶች የጓደኞቻቸው አስክሬን ሲወድቅ እያዩ በድንጋጤ የሚተኩሱ ጀመር። ግን አርተር የት እንዳለ ማወቅም አልቻሉ። አርተር በብረት ትቦዎች መሃል እየተሽለኮለከ ልክ እንደ ጥላ እየታየና እየጠፋ በጥይትና በቢላዋ የክሬንን ሰራዊት ቁም ስቅሉንም አሳያቸው። አንዳንዱን ጋርድም በገመድ አንቆ ሲሰቅለው፣ ሌላውን ደግሞ ከከፍተኛ ቦታ ላይ ወርውሮ መሬት ላይ ይጠላቸዋል። ክሬን በካሜራ የሰዎቹን እልቂት እያየ በንዴትም ይጮኻል። ግን አርተርን ሊያስቆመውም አልቻለም። አርተር መላውን የባህር ሥራ ጣቢያ በደም አጥለቅልቆ የክሬንን ዋና ጋርዶች በሙሉ ካራገፈ በኋላ ወደ ዋናው መርከብም አመራ። አርተር ወደ መርከቡ ሰርጎ ገብቶ ጂና ያለችበትን ክፍልም ሰበረ። ጂናን ካገኘ በኋላም ክሬን መርከቡን በቦምብ ሊያፈነዳው መሆኑንም ነገራት። አርተር ጂናን በማዳኛ ጀልባ ውስጥ አሳፍሮ እኔ እመጣለሁም ሲልም እሷንም ይሰዳታል። መርከቧ ልትፈነዳ ጥቂት ደቂቃዎች ብቻ ሲቀሩት አርተር ክሬን ያለበትን ክፍልም ይደርስበታል። ክሬን ሽጉጡን ይዞ አርተርን ሊገድለው ቢሞክርም ነገር ግን አርተር ፈጣን ነበርና ሁለቱ በጭካኔ ተናነቁ። አርተር በንዴት የክሬንን ፊት በቡጢ እየጠፈጠፈ ይሄ ስለ ጂና ነው፣ ይሄ ደግሞ ስለ እኔ ነው እያለ ይቀጠቅጠውም ጀመር። ክሬን ደም በደም ሆኖ መሬት ላይ ይወድቃል። መርከቧ መቃጠልም ጀምራለች። ፍንዳታውም ደርሷል። አርተር ግን ክሬንን በቀላሉ እንዲሞት አልፈለገምና አንድ ትልቅ ሰንሰለት አምጥቶ ክሬንን ከመሬት ጋርም ያስረዋል። ክሬን በፍርሃት የተንቀጠቀጠ አርተርንም እንዳይተወውም አብረን እንሞታለንም እያለም ይጮህ ጀመረ። አርተር ግን በኩራት እያየው እኔ ለዋና ልሄድ ነው፣ አንተ ግን እዚህ ትቆያለም ሲልም ይመልስለታል። አርተር መርከቧ ዳር ላይ ቆሞ ለጥቂት ሰከንዶች ወደ ባህሩም አየ። መርከቧም ስትፈነዳ አርተርም
አብሮ ወደ ሰማይ ተወረወረ። ክሪን ግን በታሰረበት ሆኖ በእሳትና በፍንዳታ ተበታትኖም ይሞታል። ነገር ግን ጂና ከባህሩ ላይ ሆና መርከቧ ስትጋይም ታያለች። አርተር ያለቀለት መስሏትም ታለቅሳለች። ነገር ግን አርተር ፍንዳታው ከመከሰቱ በፊት መርከቧ ውስጥ ያለውን ብረት የለበሰ የሰንሰለት መደበቂያ ክፍል ውስጥ ገብቶ ተቆልፎበትም ነበር። መርከቧ ብትሰምጥም ያ ክፍል ግን ውሃ አያስገባምም ነበር። ከጥቂት ቀናት በኋላም ጂና ካምቦዲያ ውስጥ ባለ ትምህርት ቤት ልጆችን እያስተማረች ሳለ አንድ ድምፅም ሰማች። ዞር ስትል አርተርም ቆሟል። ሁለቱም በደስታ ተቃቀፉ። በሌላ በኩል ደግሞ አዳም አርተር መትረፉን የሚያሳይ የካሜራ ምስል እያየ ፈገግ ካለ በኋላ ሚስጥሩን እንዲጠፋ ቪዲዮውንም ይሰርዘዋል። አርተርና ጂና አዲሱን የፍቅር ሕይወታቸውንም እየጀመሩ እያየን ታሪካችንም ያበቃል።